ciidamadii baanu midaynay maanaan ciidankii wareejinin cidda tiri ciidankii waa la wareejiyay waa arab hala suxar ciidamadii ana udigi hay ana ciidamadii ትጥቅ ትግላቸውን አቁመው ወደ ሰላማዊ ኃይል ወደ መንግስት አዝሯል እነሱ ላንጉዌጅ ዋይዝ እንደዛ ነው ያለን ኃይል ወደ መንግስት አዞረን ካም በኋላ ወደ መንግስት አዞረን ያላችን እኛ ጋር ያለው ኃይል አዞረናል ነው ያለው አሁን መከረናዮ هذا كده يقرشيسن هذا كده يقرشيسن waxaan noo qorshaysan inaanu nabad ku raadsano iyo midnimo wixii danaha ummadayada ah iyo danaha yaga ah ካም በኋላ ያለው በአንድነት በሰላም ያለን እንትናችን እንፈልጋለን በሰላማዊ መንገድ ትግላችን እንቀጥላለን ነው እንጂ አቆምና ciidankiina seedorna xageed maxaa u dambeynaya qorshaha ciidanka iyo qorshihiisu waxa weeye in ciidamada deegaanka iyo ciidankii jabhadda la mideeyo ka bacdina ay sugaan nabadgelyada dalka በክልላችን ያለው ሰላም አካላትና እነሱ አንድ ላይ ሆኖ ከመባላ ያለው ሰላም እንዲያስቀጥሉና በአንድ ላይ ሆነን እጅ ለእጅ ተያይዘን ሰላማዊ መንገድ እንዳስቀጥል ነው halkan kimaad sii wadaysaan ururkiina nalaf halkan ka nabadgelyaanu ku sii wadaynaa ilaa aan xaqiiqi dhamaantii wada xaqiijino በሰላማዊ መንገድ ትግላችን እናካሄዳለን በሰላማዊ የትጥቅ ትግሉን በዚህ አጋባድናል ማለት ነው ያው ዛሬ ታሪካዊ ቀን ነው ከአሁን በፊት ዛሬ በሰጠው መግለጫ ላይ እንደገለጽ ነው የኦጋዴን ብሔራዊ ነጻ አውጪ ግንባር እና የክልሉ መንግስት ዝግጅት ያደረጉት የትጥቅ ትግሉን ማብቃቱን ለማብሰርና ያላቸውን ኃይል ወደ መንግስት አዙረው ካሁን በኋላ በሰላማዊ መንገድ የሚንቀሳቀሱበት ምዕራፍ እንዲከፈት የሚያመቻች ቀን ስለሆነ በጣም ወሳኝ ቀን ነበር የዛሬው ዝግጅትም በዚህም በተመለከተ ነበር እና ካሁን በኋላ ኦብነግ ያለውን የፖለቲካ መስመር በሰላማዊ መንገድ እንዲቀጥልና ካሁን በኋላ ክልላችን ውስጥ ወደ ትጥቅ ትግል ያስገባ ጉዳይ ስለሌለ አገራዊ ለውጡ በሰላም ለመታገል የሚያስችል ስለሆነ በሰላም እንዲታገሉና ያላቸውን የፖለቲካ መካከል ለህዝቡ አቅርበው በሰላማዊ መንገድ እንዲያራምዱ ነው የተስማማ ነው ሚሊታሪ እንዴት ይሆናል ያላቸው ኃይል ወደ መንግስት አዝሯል እንግዲህ ከዚህ በኋላ የመንግስት ኃላፊነት ይሆናል ማለት ነው መንግስት ኃላፊነት ነው የሚሆነው ቀጣይ ሁለት ወር ስልጣና በአጠቃላይ በህገ መንግስቱ ዙሪያ በአገር አቀፍ ጉዳይ ዙሪያ ይሰጣቸዋል ከዛ በኋላ የተለያዩ መልሰው የማቋቋም እና ወደ ህብረተሰቡ እንዲገቡ የማድረግ ስራ ነው የሚሰራው